የኢትዮጵያና ኤርትራን የድንበር ውዝግብና እንዲሁም የመንግስት ድርጅቶችን ወደ ግል ይዞታ ለማዛወር የተያያዘውን ጨምሮ የኢትዮጵያ መንግስት የደረሰበትን ውሳኔ አስመልክቶ የህወሓት ማዕከላዊ ኮሚቴ ባለፈው ረቡዕ ያወጣው መግለጫ አሁንም በስፋት እያነጋገረ ነው። የምሽቱን መሰጥ አገባ በመግለጫው ይዘትና አንድምታ እንዲሁም ሌሎች በወቅቱ የፖለቲካ ርዕሶች ዙሪያ ትኩረት በማድረግ የሁለት ወገን እይታ የሚቃኝ ክርክር ነው እሰጥ አገባ ይዞ የቀረበው። የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነው። በቅድሚያ ግን ሁለቱ ተከራካሪዎች ራሳቸውን የሚያስተዋውቁበትን ያስታውሰናል። አመሰግናለሁ። አሉላ ሰለሞን እባላለሁ። ዋሽንግተን ዲሲ ከተማ ነው የምኖረው። ማህበሬ የትግራይ ተወላጆች ማህበር በሰሜን አሜሪካ ነው። እንደ ዳይሬክተር ሆኜ ነው የምሰራው። ጀዋር መሐመድ እባላለሁ። የኦሮሚያ ሚዲያ ኔትወርክ ዋና ዳይሬክተር። አመሰግናለሁ አቶ ጀዋር። አቶ አሉላ የህወሓት ማዕከላዊ ኮሚቴ የኢህአዴግ ስራ አስፈጻሚ ግንቦት 28 2010 ዓ.ም ያካሄደውን አስቸኳይ ስብሰባ ተንተርሶ በተለይ የኢትዮ ኤርትራን ግጭት በሰላማዊ መንገድ ለመፍታት በሚል በወጣውና የሀገሪቱን ኢኮኖሚ በሚመለከቱ ጉዳዮች ላይ ሰፋ ያለ አስተያየት የቀረበበት ድጋፍም ተቃውሞም የተንጸባረቀባቸው ሀሳቦች የወጡበት መግለጫ ይፋ ሆኗል። እስኪ ስምምነት ከታየባቸውን ጀምር። በተለያዩ ምክንያቶች ላለፉት 18 ዓመታት ዘላቂ ሰላም ማረጋገጥ አልተቻለም። ስለሆነም የኢህአዴግ ስራ አስፈጻሚ ኮሚቴ ያሳለፈው ውሳኔ በመሰረቱ ከሰላም ፖሊሲያችን ጋር የተጣጣመ መሆኑን በማረጋገጥ ዘላቂ ሰላም ለማምጣት የሚያስችል ውሳኔ መተላለፉ ተገቢና ወቅታዊ መሆኑን የህወሓት ማዕከላዊ ኮሚቴ ደምድመዋል። በኢትዮጵያ ቴሌቪዥን የተላለፈው የህወሓት ማዕከላዊ ኮሚቴ መግለጫ በመንደርደሪያው ይህን ይበል እንጂ ኋላ ላይ የተለዩ ሀሳቦች ይመጣሉ፣ ተገቢና ወቅታዊ ነው ሲል ነው የሚንደረደረው። አቶ አሉላ ምንድነው የእርሱ አስተያየት? አዎ፣ በሁለቱም መሰረታዊ ነገሮች በፖለቲካውና በኢኮኖሚው ተጠቀሱ ነገሮች አሉ። የኢህአዴግ ስራ አስፈጻሚ ያስቀመጣቸው ከዛ በመሰረቱ የተለየ ነገር አላየሁም። እንደ አንድ አገላለጽ ለየት ብሎ ብዙም ሰው የወሰደው ነገር ቢኖር በተለይ ከኢትዮ ኤርትራ ድንበር ጋር በተያያዘ ቀደም ብሎ ከነበረው በተለይ በአተገባበሩ ዙሪያ ብዙም የተለየ አቋም እንደሌለ እንዲሁም ስምምነቱን ኢትዮጵያ እንደተቀበለች ቀደም ብሎ መገለጹን ነው የጠቀሰው። ሰው እዛ ላይ ይመስለኛል እንደ አንድ ልዩነት የወሰደው። ምክንያቱ ህወሓት በመግለጫው ላይ ያስቀመጠው ምንድነው የተለየ አሁን አዲስ የመጣ ነገር አይደለም። ቀደም ብሎም ዘላቂ ሰላም ለማምጣት በአካባቢው ከነበረን ፖሊሲ የሚመነጭ ነው ብሎ ነው ያስቀመጠው። መልካም። ልዩነት ያለባቸውን ጨምሮ በፍጥነት ግራና ቀኝ እየተቀባበላችሁ የምታነሱባቸውን ጭብጦች አነሳለሁ። በስምምነት መልክ የቀረበውን የቀደመውን የህወሓት መግለጫ ሀሳብ እንዴት ነው የሚገመግሙት አቶ ጀዋር? መግለጫው የተምታታ አይነት ሀሳብ ያለበት ነው። መጀመሪያው ላይ የኢህአዴግ ስራ አስፈጻሚ ያሳለፈው ውሳኔ በመርህ ደረጃ እንወስዳለን ብሎ ካስቀመጠ በኋላ ለህዝብ የተገለጸበትና በሚዲያ የቀረበት አካሄድ ትክክል አይደለም የሚል አይነት ትችት ነው የሚያቀርበው። ይሄ እንግዲህ ጥያቄ ያጭራል። አንደኛ የህወሓት ወክለው በኢህአዴግ ውስጥ ያሉት 9 የስራ አስፈጻሚ አባላት በዚህ ስብሰባ ላይ ተሳትፈዋል። እኔ እስከማውቀውና እስከሰማው ድረስ በሙሉ ድምጽ ነው ይህ ውሳኔ እየተላለፈው። እነሱ የት ነበሩ ይህን ሲያደርጉ? እዚህ ጋር በሙሉ ድምጽ አስተላልፈው ሄደው ደግሞ የሴንትራል ኮሚቴውን ሰብስበው ተቃውሞ ያነሳሱበት ሂደት ምን እንደሆነ አይገባኝም። ከዛ አልፎ ግን ተያይዞ ያሉ ጉዳዮች በተለይ በጠቅላይ ሚኒስትሩ ላይ ያቀረቡት ትችት ምናልባትም የዚህ የሴንትራል ኮሚቴው መግለጫ አቋም ሌላ ዓላማ እንዳለው እንድንጠራጠር የሚያደርግ ነው። አፈጻጸሙ ላይ ጥንቃቄ መደረግ አለበት ቢልም የተዳከመውን የሀገሪቱን ምጣኔ ሀብት ለማንሰራራት በሚል የተወጠነው እርምጃ የመንግስት የልማት ድርጅቶችን ወደ ግል ለማዛወር የቀረበ ሀሳብ ጨምሮ በዚህም ላይ እስማማለሁ ይላል ህወሓት። ይህንንም እንስማና አስተያየቶቻችሁን እናስከትላለን። ስራ አስፈጻሚ ኮሚቴ አሁን የገጠመንን ኢኮኖሚያዊ ችግር ለመፍታት እንዲቻል ከመንግስት የልማት ድርጅቶች መካከል ቴሌ፣ ኤሌክትሪክ ማመንጫዎች፣ ሎጂስቲክስ እና የኢትዮጵያ አየር መንገድ ከፍተኛውን ድርሻ በመያዝ የግል ባለሀብቶችን ለማሳተፍ እንዲሁም የቀሩትን የልማት ድርጅቶች በከፊል ወይም በሙሉ ወደ ግል ይዞታ ለማስተላለፍ የወሰነው ውሳኔ ከፕሮግራማችንና ከፖሊሲዎቻችን ጋር የማይጋጭ ባለፉት ጉባኤዎቻችን እየተከወነ የመጣና ወቅታዊ መሆኑን በማረጋገጥ ተቀብሎታል ነው የሚለው እንደሰማችሁት። ብዙም ሳይቆይ ግን የሚተችበትን ወይም ካፈጻጸሙ እስከ ቀረበበት ሁኔታ ድረስ የሚሄድ ዝርዝር እናያለን። በዝርዝር ውይይት ሳይደረግበትና መተማመን ሳይደረስበት ይላል የህወሓት መግለጫ እንደ ጉድለት የሚያየውን ሲያስረዳ በኢትዮ ኤርትራ ዘላቂ ሰላም ጉዳይም ሆነ ከመንግስት የልማት ድርጅቶች ጋር በተያያዘ የተወሰኑ ውሳኔዎች ወደ ኢህአዴግ ምክር ቤት ሳይቀርቡ አጋር ድርጅቶች ሳይሳተፉበት እና የሚመለከታቸው አካላት በዝርዝር ሳይወያዩበት
እንደ መጨረሻ ውሳኔ ተወስዶ ለህዝብ ይፋ መደረጉ አንድ ጉድለት እንደሆነ ማዕከላዊ ኮሚቴው ደምድመዋል። የኢትዮጵያ ብሔሮች ብሔረሰቦችና ህዝቦች ከዳር እስከ ዳር በከፍተኛ ሀገር ፍቅር የተሳተፉበትና መስዋዕትነት የከፈሉበት ጉዳይ በዝርዝር ሳይወያዩበትና በቂ መተማመን ሳይደረስበት በሚዲያ ይፋዊ መግለጫ መሰጠቱ ህዝባችን ላይ ቅሬታ፣ ቁጣና መደነጋገር የፈጠረ በመሆኑ አንድ ሌላ ጉድለት ነው። አቶ አሉላ በኢኮኖሚው ዙሪያ ከኢህአዴግ ፕሮግራም የሚመነጭም ይመስለኛል። ቀደም ብሎ አሁን ብቻ አይደለም፣ በቅርብ ጊዜ በተካሄደው ግምገማ ብቻ ሳይሆን ወይም አሁን አገሪቱ ያለችበት የውጭ ምንዛሬ እጥረት ግምት ውስጥ ያስገባ አስቸኳይ ውሳኔ ብቻ ተደርጎ መወሰድ የለበትም። ቀደም ብሎ የመንግስት ሚና በሂደት እየቀነሰ የሚሄድበት አካሄድ እንደሚኖር ነው አቶ መለስ ዜናዊ በህይወት እያሉም ይህንኑ ክሊርሊ በድርጅቱ ፕሮግራም ተቀምጧል። ምንድነው እሱም የመንግስት ሚና በሂደት እየቀነሰ ይሄዳል። እነዚህ ትልልቅ ሜጋ ፕሮጀክቶችም የግል ባለሀብቶች በሼር መልክ ገብተው እንደሚሳተፉ የተቀመጠ አካሄድ አለ። ስለዚህ ከዚህ የወጣ ይሆናል የሚል እንትንም አልነበረኝም። እኔ ህወሓት ማዕከላዊ ኮሚቴ መግለጫ ይህንኑ የሚጻረር ይሆናል ብሎ የሚያስብ ሰው ከነበረ በመጀመሪያ እንደ ኢህአዴግ የያዘው ፕሮግራምም ያልተረዳ ነው ብዬ ነው የምወስደው። ነገር ግን አሁን ያለው አገሪቱ ያጋጠማት ችግር ከመፍታት አንጻር ሌሎች አማራጮችም እንዲሁም ዘላቂ መፍትሄ ከማምጣት ረገድ የኢህአዴግ ስራ አስፈጻሚ እነዚህን ነገሮች አላየም ብሎ አስቀምጧል። የህወሓት ማዕከላዊ ኮሚቴ መግለጫ ማለት ነው። አጠቃላይ ግን ፖለቲካው፣ የድንበር ጉዳዩ፣ የኢትዮ ኤርትራ እንዲሁም ይሄኛውም ወደ ህዝብ የቀረበበት አካሄድ ግን ተችቷል። የኢህአዴግ ስራ አስፈጻሚ የወሰነው ውሳኔ ወደ ህዝብ ኮሚኒኬት የተደረገበት አኳኋን ግን ስህተት ነው። እንዲሁም በኢኮኖሚው ረገድ ደግሞ ያለውን ችግር በዘላቂ ለመፍታት ሌሎች አማራጮች አላየም ብሎ ነው ያስቀመጠው። በተለይ የኢትዮ ኤርትራ ጉዳይ የተወሰነ በኢህአዴግ ውስጥ ያሉት አራቱ ድርጅቶች ብቻ የሚመለከት ጉዳይ አይደለም። እንዲሁም በስራ አስፈጻሚ ብቻ የሚታይ ጉዳይ አይደለም። በሰፊው የኢህአዴግ ምክር ቤት አባላትም እንዲሁም በኢህአዴግ ምክር ቤት ስብሰባ ላይ ተጋብዘው የሚሳተፉ የአጋር ድርጅቶች፣ ምክንያቱ አገራዊ ጉዳይ ስለሆነ እነዚሁም ድርጅቶች አጋር ድርጅቶቹ የተሳተፉበት ውይይት ከተካሄደ በኋላ ከዛ ወደ ህዝብ ይፋ ቢደረግ ነበር ጥሩ የሚሆነው። ይህ ባልሆነበት ሁኔታ ባጭሩ የምክር ቤት አባሎቻችን እንዲሁም ሌላው በአጋር ድርጅቶች የሚመራ ፓርቲዎች ውስጥ ተሳትፎ ያለው እንዲሁም አጠቃላይ የሚያስተዳድሩት ህዝብ እንደ ዜና ነው የሆነበት። ስለዚህ ይሄ ትንሽ እንደ ስህተት አስቀምጦታል። አቶ ጀዋር ወደ እርስዎ ልምጣ። በአንድ ወገን ለደጋፊዎቹ፣ በሌላ በኩል ደግሞ አቶ አሉላ እንዳሉት በመሰረታዊነት የሚስማማበት ሀሳብ ስለሆነ ያን የተጋጨ ገጽታ አላብሶታል የሚል አስተያየት የሚሰጡ አሉ። ምንድን ነው የእርሶስ? አዎ አሁን አሉላ እንዳለው በመግለጫ ውስጥ በፕሪንሲፕል በመርህ ደረጃ ውሳኔዎቹን እንቀበላለን፣ ግን ውሳኔዎቹ ለህዝብ ከመገለጻቸው በፊት ውይይት መደረግ ነበረበት። በቲዮሪ ስታየው ትክክለኛ ሊመስል ይችላል። ከህወሓት ሲመጣ ግን ቀልድ ነው። ምክንያቱም ኢህአዴግ በህወሓት የበላይነት ስር በነበረችበት ወቅት አንድም ጉዳይ ለህዝብ ውይይት ለአጋር ፓርቲዎች ውይይትም ደርሶ አይታወቅም። ኢትዮጵያ እስከዛሬ የምትደራደረው በኢህአዴግ ስራ አስፈጻሚ ኮሚቴ ነው። በመለስ ጊዜ በመለስ የበላይነት፣ ከዛ በኋላ ደግሞ በስራ አስፈጻሚ ኮሚቴው ነው እየተዳደረች የመጣችው። አሁንም ከዛ ያፈነገጠ ከዛ ከኢህአዴግ ባህልና አሰራር ያፈነገጠ ምንም አይነት ሂደት አላየውም። ስለዚህ ይህ መግለጫ ሁለት ዓላማ ያለው ይመስለኛል። አንዱ በተለይ በባድመ ጉዳይ ላይ ሳያወያዩቸው ከህዝቡ ጋር አላወያያችሁንም በራሳችሁ አደረጋችሁ ብሎ ህወሓት ላይ ቁጣ አለ። ህወሓት ላይ ደግሞ ሌላም ትችት አለ ከትግራይ ክልል እየተነሳ ያለ። ያንን ህዝብ ለማቀዝቀዝና እንደ ፕሮቴስት ፓርቲ እንደ ተቃዋሚ ፓርቲ ራሱን ለማመቻቸት ያደረገበት ሂደት ነው የምናየው። የኢህአዴግን ህገ ደንብ ያልተከተሉ ያላቸውን አቶ ጀዋር ጀምር እንዳደረጉት ጠቅላይ ሚኒስትር አብይ አህመድ የወሰዷቸውን እንቅስቃሴዎች፣ አገሪቱ አሁን ያለችበትን የለውጥ እንቅስቃሴ የሚመለከት ጠንከር ያሉ ትችቶች እንመለከታለን። የኃላፊነት ምደባዎች እንዲታረሙ ሲል ይጠይቃል። የትግራይን ህዝብ አንድነትና ሰላም ለመረበሽ የሚካሄዱ ጸረ ዲሞክራሲ እንቅስቃሴዎች በጽናት እታገላለሁ ይላል። እንስማ ድምጹን። በአሁኑ ወቅት በኢህአዴግ ደረጃ እየተደረጉ ያሉ የኢህአዴግን ህገ ደንብና ተቋማዊ አሰራር ያልተከተሉ የአመራር ምደባዎች እንዲታረሙ የህወሓት ማዕከላዊ ኮሚቴ ይጠይቃል። ለድርጅታችን ነባር አመራሮች እውቅና እንዲሰጥ የህወሓት ማዕከላዊ ኮሚቴም ወስኗል። በሀገራችን ህገ መንግስት በሚገባ መልስ የሰጠንባቸው የማንነትና የወሰን ጥያቄዎች ፌዴራላዊ ስርዓታችን በመጻረርና የህዝባችን ክብር በሚነካ መልኩ በኃይልና በተጽዕኖ የትግራይ ህዝብ አንድነትና ሰላም ለመረበሽ እየተደረጉ ያሉት ጸረ ዲሞክራሲያዊ እንቅስቃሴዎች ህወሓት ከህዝቡ ጋር በመሆን በጽናት ለመታገል ወስኗል። አቶ አሉላ ጸረ ዲሞክራሲያዊ የሚል ቃል ነው የተጠቀመው። ይሄ ምናልባትም ከዚህ ቀደም አይተነው ማናውቅ እነማን ናቸው እነኚህ ወገኖች?
እሺ አመሰግናለሁ። አሁን አንድ ቅድም ጃዋር ካነሳው ጋር የሚሄድ በፊት ህወሓት እንደዚህ አይነት የድርጅቱ አካሄድና መርህ መሰረት ያደረገ አሰራር አይከተልም ነበርና አሁን ይቀጥል ማለት አይቻልም። ምክንያቱም ህወሓት ካካሄደው ግምገማ አንዱ ያስቀመጠው ምንድነው በውስጤ ችግር ነበረብኝ፣ በኢህአዴግ አባል ድርጅቶች አጠቃላይ በምንሰራበትም ችግር ነበሩ፣ እነዚህ ፈትቼ አሁን በትክክለኛው መንገድ እጓዛለሁ ብሏል። ስለዚህ ይሄ በማስተካከሉ እንደ ጥሩ ኢኒሼቲቭ ነው መወሰድ ያለበት ብዬ አምናለሁ። እኔ የበፊቱ ችግር ጃዋር የገለጻቸው መቀጠል አለባቸው ብዬ አላምንም። አሁን ወዳልከው ፖይንት ስመጣ ግን ለያይተን ማየት አለብን። ወደ ኢህአዴግ አድሬስ የተደረጉ ነገሮች አሉ። አጠቃላይ የክልሉን ህዝብና ፓርቲውን እየደረሰበት ያለ ፈተናዎች ግምት ውስጥ ያስገባል። ይሄ ከኢህአዴግ ጋር የግድ ወይም ኢህአዴግ ውስጥ ካሉ ድርጅቶች ጋር የሚያያዝ ነው ማለት አይደለም። አጠቃላይ ህብረተሰቡን አድሬስ ለማድረግ የተቀመጡ ነጥቦችም እንዳሉ ማወቅ አለብን። የሀገሪቱን ኢኮኖሚያዊና ፖለቲካዊ ጉዳዮች አሁን ወቅታዊ የሆኑ ማለት ነው። እነዚህን ነገሮች ነው ያየው። ስለዚህ ወደ አንድ ዳይሬክሽን አድሬስ ባናረጋቸው ብዬ ወስዳለሁ የተቀመጡት ነጥቦች። ስለዚህ በኢኮኖሚና በፖለቲካ የተቀመጠው አጠቃላይ አገሪቱ ያለችበት ወቅታዊ ሁኔታ አድሬስ የሚያደርግ ነው። ከዛ ቀጥሎ እንደ ኢህአዴግ የሚከተላቸው አሰራሮች እየተፋለሱ ነው፣ እየተዛቡ ነው። ለምሳሌ እንደ አንድ ነጥብ የተቀመጠው ኢህአዴግ ሊቀመንበሩ ከመምረጡ በፊት ያስቀመጣቸው መሰረታዊ የሆኑ የሪፎርም ውሳኔዎች አሉ። እነዛ ውሳኔዎች መሰረት በማድረግ ኢህአዴግ እየፈጸመ ነው አሁን። ስለዚህ አፈጻጸሙ ላይ ችግር እንዳለ አይቻለው ነው እያለ ያለው የህወሓት ማዕከላዊ ኮሚቴ መግለጫ ማለት ነው። አቶ አሉላ ጸረ ዲሞክራሲ የሚል ጠንከር ያለ አቀራረብ አለ። ማን ነው የእነኚህ ኃይሎች የትኞቹ ናቸው? ልመጣ ነው። ኢህአዴግን አድሬስ ያደረገው ነጥቦች እያየው ስላለ ነው። ስለዚህ ኢህአዴግ የወሰናቸው ውሳኔዎች አሉ። እንደ ኢህአዴግ ምክር ቤት ተሰብስቦ ፌብሩዋሪ ላይ ወይም ኢንድ ኦፍ ፌብሩዋሪ ካልተሳሳትኩ የወሰናቸው ውሳኔዎች አሉ። እነዛ ወደ መተግበር አልገባንም። እንደ ኢህአዴግ የወሰናቸው ውሳኔዎች ለነዛ ተገዢ አይደለንም ነው እያለ ያለው። ይሄ ኢህአዴግን የሚመለከት ነው። ጸረ ዲሞክራሲያዊ አካሄዱ የተባለው ግን አጠቃላይ አገሪቱ ውስጥ ያለ ከማንነት ጥያቄ ጋር በተያያዘ የሚነሱ ጥያቄዎች አሉ። እነዚህ ጥያቄዎች ጠቅላይ ሚኒስትር አብይም የህዝብ ተወካዮችን አድሬስ ባደረጉበት ጊዜ በተለያዩ የሀገሪቱ ክፍሎች እየተዟዟሩ ይህንን አስቀምጧል። ከህገ መንግስት ውጭ የሚመለስ ጥያቄ የለም። የሚመለሰው ፌዴራላዊና ህገ መንግስታዊ ስርዓታችን መሰረት በማድረግ ነው የማንነት ጥያቄ ብለዋል። ስለዚህ ይህንኑ ነው ህወሓት ማዕከላዊ ኮሚቴ መግለጫ አጠናክሮ የገለጸው። ከዚህ ውጭ ያለው ጸረ ዲሞክራሲያዊ አካሄድ ነው። ከዚህ ውጭ ያለው የማንነት ጥያቄ አይደለም። ህዝብን እርስ በርስ የሚያባላና የሚያበጣብጥ ነው። ከህገ መንግስቱና ፌዴራላዊ ስርዓቱ ከሚፈቅደው ውጭ የሚደረጉ እንቅስቃሴዎች አሉ ነው እያለ ያለው። ይሄ ኢህአዴግን አይደለም። እንደዚህ አይነት እንቅስቃሴ እያደረጉ ያሉትን አካላቶችን ነው ለማለት ነው የተቀመጠው። እዚህ ላይ ግን በጣም መሰመር ያለበት ህወሓት በፊት ተሳሳቶ ነበርና ይሄ የተሳሳተ አካሄዱ ሌሎችም እንዲያደርጉት መፍቀድ አለበት። ራሱ ህወሓትም በዛ ይቀጥል አይባልም ነው ማለት ነው። መልካም እሱን ቀደም ብለውም ነግረውናል አቶ አሉላ። ባጭሩ ወደ አቶ ጀዋር መሄድ አለብኝ። ከኢህአዴግ ህገ ደንብ ያልተከተሉ ያላቸውን ምደባዎች ይተቻል። በአብዛኛው የለውጡ ሂደት አይነተኛ መታያ ሆነው የቀረቡ ለለውጡም መሰረታዊነት እንደውም ይቀረዋል እየተባሉ አስተያየት እየተሰጠባቸው ያሉትን ነው ከኢህአዴግ ህገ ደንብ ውጪ ወይም ህገ ደንቡን ያልተከተሉ ነው የሚለው የህወሓት መግለጫ። አቶ አሉላ አድማጮች፣ ክርክሩ አልተቋጨም። ለአሁኑ የአሉላን እንግዶች አቶ ጀዋር መሐመድንና አቶ አሉላ ሰሎሞንን እናመሰግናለን። ከኢህአዴግ ህገ ደንብ ያልተከተሉ ያላቸውን ምደባዎች ይተቻል። በአብዛኛው የለውጡ ሂደት አይነተኛ መታያ ሆነው የቀረቡ ለለውጡም መሰረታዊነት እንደውም ይቀረዋል እየተባሉ አስተያየት እየተሰጠባቸው ያሉትን ነው ከኢህአዴግ ህገ ደንብ ውጪ ወይም ህገ ደንቡን ያልተከተሉ ነው የሚለው የህወሓት መግለጫ። አቶ አሉላ የምደባ በሚመለከት ኢህአዴግ ምክር ቤት አሰራር አለው። እንደገና አስቀምጧቸው የወጣ ውሳኔዎች አሉ። እነዛ በሚተገበርበት ወቅት ግን ህወሓት ተነጋግረን በመረዳዳት ላይ በደረስንባቸው አኳኋን አልተፈጸሙም ነው እያለ ያለው። ኢህአዴግ እንደ ድርጅት አራቱ ድርጅቶች የራሳቸው ድርሻ በመንግስት የስራ ኃላፊነት ላይ አስቀምጠው ተግባብተው ወጥተዋል። ይሄ ግን እየሆነ አይደለም ነው እያሉ። ስለዚህ ለኢህአዴግ ተገዢ እንሆን ነው ባጭሩ፣ ሌላ አይደለም። መልካም። አቶ ጀዋር የመግለጫውንም መንፈስ ሰምተዋል። አቶ አሉላ ያሉትንም መከራከሪያዎች ተከታትለዋል። የእርሶስ አስተያየት ምንድን ነው? ይሄ መግለጫ ወዲያ ወዲህ መያዝ አያስፈልግም። ይሄ መግለጫ በጠቅላይ ሚኒስትሩ ላይ የተደረገ
ተግዛዝ ወይም ደግሞ ከፍ ካለ ደግሞ እንደ ዛቻ ነው መታየት ያለበት። አንደኛ ይሄንን ለምሳሌ የኢህአዴግን ውሳኔ በሚዲያ ወጥተው የተናገሩት ጠቅላይ ሚኒስትሩ ናቸው። በሚዲያ ወጥቶ መናገር ትክክል አልነበረም የሚለው ትችት በእሱ ላይ ያነጣጠረ ነው። ሹምሽሩንም ያካሂዱት የስራ ምደባ የሚያካሂዱት ጠቅላይ ሚኒስትሩ ናቸው። ይሄም ትክክል አይደለም፣ ከኢህአዴግ አሰራር የወጣ ነው የሚለው በጠቅላይ ሚኒስትሩ ላይ የተደረገ ትችት ነው። ግን ይሄ ትችት ትክክለኛ ነው ወይ ብለን ስናየው ትክክለኛ አይደለም። ኢትዮጵያ የምትተዳደረው በህገ መንግስቱ እንጂ በኢህአዴግ አሰራር አይደለም። ኢትዮጵያ የምትተዳደረው በህገ መንግስቱ እስከሆነ ድረስ ሚኒስትሮችን የመሾም የመሻር፣ ወታደራዊ አዛዦችን የመሾም የመሻር የጠቅላይ ሚኒስትሩና የኢህአዴግ ስራ አስፈጻሚ ሳይሆን የካቢኔው ስልጣን ነው። ጠቅላይ ሚኒስትሩ የመሾም የመሻር ሙሉ መብት አላቸው። በህገ መንግስቱ ድረስ የተሰጣቸው ስልጣን አላቸው። ህወሀት እያለ ያለው ምንድነው? ትላንትና ራሳቸው ሲፈልጡ ሲቆርጡ ስለነበሩ ዛሬ ጠቅላይ ሚኒስትሩ ህገ መንግስቱን ተጠቅሞ ያለነሱ ሙሉ ፈቃድ አንዳንድ ቱባ ባለስልጣኖችን ስላነሳ እነሱን ማንሳቱ ትክክል አይደለም ወደሚል ትችት እየሄደ ያለ ነው። በነገራችን ላይ ተያይዘው አንድ የተነሳ ነገር አለ። ቬትራን ለሆኑት ማለትም ለቀድሞ ታጋይ ለነበሩ ትልልቅ ባለስልጣናቶች ተገቢው ክብር አልተሰጠም ነው የሚሉት። ያ በጣም የተሳሳተ ነው። እንዳውም ጠቅላይ ሚኒስትሩ ለሰላምና ለሀገር አንድነት ሲሉ ወደ እስር ቤትን መወርወር የነበረባቸውን ባለስልጣናቶችን በሰላም በመሸኘታቸው ህወሀት በጣም ደስተኛና ከፍተኛ ክብር ሊሰማው ይገባ ነበር። ያ ጠቅላይ ሚኒስትሩ ስለተዳከመ መቅጣት ስላልፈለገና ያን እርምጃ ስላልወሰደ ወደ ንቀት የተሸጋገረና ሙሉ በሙሉ ይህ መግለጫ በጠቅላይ ሚኒስትሩ ላይ የተደረገ ዛቻ እንደሆነ ነው። ቅድም ስናገርም ከላይ የተቀመጡት የባድመ ጉዳይም ሆነ የፕራይቬታይዜሽን ጉዳይ እንደ መንደርደሪያ እንጂ የተነሱት እውነተኛው የዚህ መግለጫ የውስጥ ይዘት እውነተኛ ዓላማው በተለይ የትግራይን ህዝብ በጠቅላይ ሚኒስትሩ ላይ ለማነሳሳት እንደቀረበ ነው የሚታየኝ። መልካም። አቶ ጀዋር እርሶም በበኩሎ ይመልሱ። አቶ አሉላ ቀደም ሲል ህወሓት ከዚህ ቀደም ይከተል የነበረውን መንገድ አጽንኦት ሰጥቶ የተናገሩት ነገር ነው። አለመከተሉ አሁን መጠየቅ መጀመሩ የዋናው እናት ፓርቲ የኢህአዴግ አሰራር ልክ አይደለም ብሎ መጠየቁ ለምን ችግር ይሆናል ብለዋል። ጠቅላይ ሚኒስትሩ የተከተሉት መንገድ ልክ ነው እያልኩ እኮ ነው ያለሁት። ምክንያቱም ኢትዮጵያ የምትተዳደረው በህገ መንግስቱ መሰረት ነው። በህገ መንግስቱ መሰረት የመሾም የመሻር ስልጣኑ የጠቅላይ ሚኒስትሩ ነው። ጠቅላይ ሚኒስትሩ የጦሩ ዋና አዛዥና የሀገሪቷ ዋና መሪና ስራ አስፈጻሚ ናቸው። ሚኒስትሮችን ለመሾም የኢህአዴግን ፈቃድ አያስፈልጋቸው። ከዚህ በፊት መለስ ሙሉ በሙሉ ይሄን ሲያደርገው ነበረ። በመካከል ግን በኃይለማርያም ጊዜ ኃይለማርያም በጣም ደካማ ስለነበረ የመሾምና የመሻር ስልጣንን በኮሚቴ ወደ መወሰን ሄደው ነበረ። ጠቅላይ ሚኒስትሩ አሁን መልሶ የጠቅላይ ሚኒስትሩን ስልጣን ያዘ። በመለስ ጊዜ ያልተቆጣ ህወሓት ዛሬ ተመልሶ የሚቆጣው ለምንድን ነው? ይሄ ትክክለኛ አይደለም ነው እያልኩ ያለሁት። አሉላ ያለው ነገር በህወሓት ጊዜ የተበላሸ ነገር ዛሬ መስተካከል አለበት። አዎ መስተካከል አለበት። ያም ማስተካከል ደግሞ ከህወሓት ለምን አይጀምርም? ለምሳሌ የአልጀርሱን አግሪመንት ጉዳይ ከትግራይ ህዝብ ጋር ቁጭ ብሎ ከመወያየት ይልቅ ነባር የህወሓት አመራሮች መቀሌ ላይ ቁጭ ብለው ኦህዴድና ብአዴንን ሲያሙ ከሚውሉ አዲግራት ላይ ሄደው ዛላምበሳ ላይ ሄደው ከትግራይ ህዝብ ጋር በመወያየት ስለ ሰላም አስፈላጊነትና ስለ ሰላም ሂደቱ ህዝብን ማስረዳቱ አይሻልም ወይ? በህዝብ ድርጅቶች ላይና በሀገር ላይ ከመዶለት የትግራይን ህዝብ ማሳመን አስፈላጊ አልነበረም ወይ? ከህወሓት ይጀበርና ወደ ሌሎቹ ድርጅቶች ይተላለፍ። አቶ አሉላ አሁን አቶ ጃዋር እያሉ ያሉት ጠቅላይ ሚኒስቴሩም የኢህአዴግ ሊቀመንበር መሆናቸውም እየረሱ ያሉ ይመስለኛል ሳስበው። ጠቅላይ ሚኒስቴሩ በምክር ቤቱ አብላጫ ወንበር ያለው ኢህአዴግ ነው ወደ ኃላፊነት ያመጣቸው። ጠቅላይ ሚኒስቴሩ እንደ ኢህአዴግ ሊቀመንበር ሲመረጡም ከምርጫው በፊት በተደረገው የምክር ቤቱ ግምገማ ላይ ተሳታፊ የነበሩ ሰው ናቸው። ስለዚህ እዛ ላይ ተወያይተው የተስማሙባቸው ነገሮች ትተው ሌላ እንዲያደርጉ አይደለም አሁን እየተደረገ ያለው። እነዛ ነገሮች መከበር አለባቸው ነው። ህገ መንግስቱ መሰረት ተደርጎማ ጠቅላይ ሚኒስቴሩን ወደ ኃላፊነት መጥተዋል እኮ። ፓርቲው እንደ ገዢ ፓርቲ ያስቀመጣቸው መሰረታዊ የሆኑ ነገሮች አሉ። እነዛ መርሆች መጣስ የለባቸውም ነው። አሁን ጃዋር እያሉ ያሉት ኢህአዴግ ለመርሆቹ ተገዢ መሆን የለበትም። ከኢህአዴግ ውጭ ባሉ አተያይና ምልከታዎች ነው መሄድ ያለበት። ከኢህአዴግ ውጭ ያሉ የኢህአዴግ አካል ያልሆኑ ሰዎች በሚሰጡት አስተያየት ነው መሄድ ያለበት ነው። ያ ደግሞ አይሆንም። ሲጀመር ጠቅላይ ሚኒስቴሩ እንደ ኢህአዴግ ሊቀመንበር አለመቀበል ነው የሚያሳየው። መልካም። ወደ መጨረሻው ጥያቄ ከመሄዳችን በፊት የህወሓትን መግለጫም ለጊዜው ወደ ጎን እናቆይና እስኪ የየግል ግምገማችሁን እንውሰድ። አቶ አሉላ በርሶ እምነት በርሶ እሳቤ አሁን በአገሪቱ ውስጥ እየተካሄደ ያለው በጠቅላይ ሚኒስትር አብይ አህመድ የሚመራው ለውጥ ለርሶ ምን ትርጉም አለው? እንዴት ሲገመግሙታል? ጥሩ ነው። በተለይ አገራዊ መግባባት ጠፍቶ ላለፉት 3 ዓመታት ችግር ውስጥ የነበረ አገር ነው የተረከቡት። በዚህ ረገድ እያመጡት ያለ ውጤት እጅግ አመርቂና ሊበረታታ የሚገባ ነው። አገራዊ መግባባት እርቅ ለማውረድ በተለይ የተቋሰለ ፖለቲካ ስለነበረን
ይህንን ረገብ በማድረግ ረገድ በጣም ጥሩ ተስፋ የሚሰጡ እርምጃዎች እየታዩ ነው። ነገር ግን ይህ ጠቅላይ ሚኒስቴር እንደ ኢህአዴግ ሊቀመንበርና እንደ አገር መሪ ሚናውን ቢጫወቱም ኢህአዴግ እንደ ኢህአዴግ በወሰደው እርምጃ የመታደስ የመለወጥ እርምጃ ነው እነዚህ ውጤቶች የመጡት። ነገር ግን መሪው ነው ቪዚብሊ የሚታየው እነዛን ነገሮች ፐርፎርም ሲያደርግ ማለት ነው። ግን ይህ ስል ደግሞ ኢንዲቪጁዋሊ ጠቅላይ ሚኒስቴሩ እያደረጉት ያሉ ስራዎች ላለማድነቅ አይደለም። የተለየ ክብርና አድናቆት አለኝ ለጠቅላይ ሚኒስቴሩ። ኢህአዴግም በእውነቱ ሊኮራ ይገባል የሚል እምነት አለኝ እንደዚህ አይነት መሪ በማግኘቱ። ነገር ግን እኚህ መሪ ለገዢ ፓርቲው ሊቀመንበር አድርጎ ለመረጣቸው ፓርቲ ደግሞ ተገዢ መሆን አለባቸው የሚል እምነት አለኝ። መልካም። ነገር ግን አጠቃላይ ግን ኢትዮጵያ ውስጥ እየተፈጠረ ያለው የፖለቲካ ድባብ ግን ጥሩ ነው ባይ ነኝ። መልካም። ለመጨረሻው ጥያቄ ደቂቃ እንሻማ። አቶ ጃዋር ቀደም ባለው ላይ እርሶስ ከመግለጫው ውጪ አጠቃላዩን የጠቅላይ ሚኒስትር አብይ አህመድን እርምጃዎች ወይም የለውጥ የተሃድሶ እንቅስቃሴዎች እንደምን ይገመግማሉ ባጭሩ? በመጀመሪያ ደረጃ የጠቅላይ ሚኒስትር አብይ መመረጥ ወደ ስልጣን መምጣት አገሪቷ ከደርሳበት ከነበረው የገደል አፋፍ እንድትቆምና መለስ እንድትል ፋታ እንዲሰጥ ገዢው ፓርቲም ለሀገርም ለሕዝብም ለሁላችንም ፋታ የሰጠ ሁኔታ ነው። ከዛ ወዲህ አንዳንድ ትክክለኛ የሆኑ እርምጃዎችን ተወስደዋል። እስረኞቹን የመፍታት የፖለቲካ ምህዳሩን የማስፋት ስራዎች ተወስደዋል። አንዳንድ ግን የተዳከሙባቸው ሂደቶች አሉ። ለምሳሌ ወደ ዲሞክራሲ የሚደረገውን ሽግግር በቀጥታ ምን አይነት መንገድ ነው የምንከተለው በማለት ከተቃዋሚው ጋር ቁጭ ብሎ በተለይ ስለ ምርጫ እስካሁን የተደረገ ምንም ውይይት የለም። ይሄ በጣም የዘገየ ይመስለኛል። በነገራችን ላይ አሉላ ባለው ላይ አብይ የኢህአዴግ ሊቀመንበር ብቻ አይደሉም። ዶክተር አብይን ወደ ስልጣን ያመጣቸው የህዝብ አመጽ ነው። የኢህአዴግ ፍላጎት አይደለም፣ የህወሓት ፍላጎት አይደለም። ስለዚህ ጠቅላይ ሚኒስትሩ ራሳቸውን ማየት ያለባቸው እንደ ኢህአዴግ ሊቀመንበር ብቻ ሳይሆን በህዝብ ግፊት፣ በህዝብ አመጽ ወደፊት እንደመጡ መሪ ኃላፊነታቸውና ግዴታቸው ይህችን ሀገር ከአምባገነናዊ ስርዓት ወደ ዲሞክራሲያዊ ስርዓት የማሸጋገር እንደሆነ በኢህአዴግና በህዝብ መካከል ድልድይ ሆነው እንደሚያሻግሩ ሰው ነው መታየት ያለባቸው። የስልጣናቸው ምንጭ ምንም እንኳን ህዝብ አይመርጣቸው፣ የስልጣናቸው ምንጭ ኢህአዴግ ብቻ አይደለም። የስልጣናቸው ምንጭ የህዝብ አመጽ ነው፣ የህዝብ ቁጣ ነው፣ የህዝብ ፍላጎት ነው። ይህ ሁሉ የህዝብ ድጋፍና ይህ ሁሉ የህዝብ ጭብጨባ ለኢህአዴግ እየተደረገ ያለ ጭብጨባ አይደለም። ጠቅላይ ሚኒስትሩ ሀገሪቷን ወደ ሰላም፣ ወደ ዲሞክራሲ እንዲያሸጋግሯት በኢህአዴግና በገዢው ፓርቲ መካከል ድልድይ ሆነው እንዲረዱ እየተደረገ ያለ ነው። ስለዚህ ጠቅላይ ሚኒስትሩ ኢህአዴግን ብቻ ሳይሆን ህዝብንም የማዳመጥ የህዝብንም ፍላጎትና ሪኮሜንዴሽን የመውሰድ ግዴታ አለበት ባይ ነኝ። እዚህ ላይ በነገራችን ላይ ህወሓት ይሄንን ተቀብሎ መሄድ ይሻልበታል። አሁን በየቦታው ግጭቶችን እየቀሰቀሱ ይሄንን ትራንስፎርሜሽንና ይሄንን ጠቅላይ ሚኒስትር ለመተናኮስና ለማዳከም የሚያደርጉት እንቅስቃሴ ለህወሓትም ለሀገርም ከፍተኛ አደጋ ስለሚያደርስ ሊጠነቀቁ ይገባል የሚል ምክር ማከል ፈልጋለሁ። መልካም። እይታችሁን ከመጪ ጊዜያት እጣዎች ጋር አዛምዱ። ወቅታዊውን ሁኔታ በፍጥነት ለማየትና ለመገምገም የኢህአዴግ ስራ አስፈጻሚና ምክር ቤት አስቸኳይ ስብሰባ እንዲጠራ የህወሓት ማዕከላዊ ኮሚቴ ይጠይቃል ይላል የህወሓት መግለጫ በመጨረሻው። ምን ትጠብቃላችሁ? አሁን ከሚነሱት ግራና ቀኝ ከተመለከታችኋቸውም ሆነ ከህዝብ ከሚቀርቡ ጥያቄዎችና ቅሬታዎች አንጻር አገሪቱ ወደፊት ሊያስኬዳት የሚችል ሀዲድ ውስጥ መግባት ያለባትን ሁኔታ ለማፋጠን ይሄ ወቅታዊ ነው የተባለ ስብሰባ መጠራቱ ምን ማለት ነው? ምንስ ነው ከተጠራ እንዲነሳ እንዲታይ የምትፈልጉት? ባጭሩ አቶ አሉላ እርሶ ይጀምሩ። እሺ፣ አቶ ጃዋር መጨረሻ ላይ ባሉት ያለኝን ተቃውሞ ለመግለጽ ፈልጋለሁ። መጀመሪያ እሱም ምንድነው ችግር በተፈጠረ ቁጥር ሁሌ አንድ የኢህአዴግ አጋር አባል ድርጅት የሆነ ህወሓትን የመክሰስ ነገር ጥሩ አይደለም፣ ጥሩ ውጤትም አያመጣም። ሲጀመር ችግሮች መፍትሄ ማግኘት አለባቸው እንዳሉት አገሪቷ ወደ ዲሞክራሲ ሽግግር ማድረግ አለባት እየተባለ አንድን ፓርቲ ለብቻ በመክሰስ የሚመጣ መፍትሄ አለ ብዬ አላምንም። አንድ ሌሎችንም የማኮስመንና የማድከም ነው። ከዛ መውጣት አለብን። ወጣን ስንባል ተመልሶ እዛ ላይ እንደገና ፊት የማለት ነገር አለና አስቸጋሪ ነው። ህወሓት በፌዴራል ባለው ድርሻና በትግራይ ክልል በማስተዳደር ባለው ድርሻ ቅድም እንኳን አስቀምጠውታል። ህዝቡ ስለ ባድመ በሚመለከት ማወያየት አለባቸው እያሉ እንደገና ደግሞ ሌላ ቦታ ላይ በሚፈጸም ችግር ያንኑ ፓርቲ ተመልሰው እየከሰሱ ነውና ይሄ እርስ በራሱ የሚምታታው ሆኖ አግኝቼዋለሁ። አጠቃላይ ስብሰባ ይጠራ የተባለው ተቋማዊ የሆነ አሰራሩን ሪስቶር የማድረግ ተቋማዊ የሆነውን አሰራር ሪስቶር የማድረግ ጥሪ ነው፣ ሌላ አይደለም። ኢህአዴግ ሊቀመንበር ከመመረጣቸው በፊት የነበረው ሂደት ኢህአዴግ ያስቀመጣቸው መሰረታዊ የሆኑ ነገሮች አሉ። የሪፎርም እነዛ እየተገበረ ነው። ቅድምም ጠቅላይ ሚኒስትሩ ክሬዲቱ ስሰጥ ኢህአዴግ መረሳት የለበትም የኢህአዴግ መሪ ናቸው ያልኩት ያለውጥ በማምጣትም እኮ ያበረከቱት አስተዋጽኦ አለ እዛ ላይ።
እንደ አገር መሪ ብቻ አይደለም። ኢህአዴግን ወደዛ የለውጥ ሂደት በማምጣት ረገድ ሁሉም አባል ድርጅቶች ያሉት አመራሮች እንዳደረጉት ሁሉ እኛም መሪ አድርገዋል። ስለዚህ ለምንድን ነው ከዛስ ምን ለያቸው? እነዛ ውሳኔዎች የመተግበር ስራ ነው እየተሰራ ያለው። እንደገና ደግሞ አጠቃላይ ስብሰባው መጠራቱ ዋናው ምክንያት ምንድነው? በዛ ሂደት ተገዢ የመሆን አካሄድ ሪስቶር ለማድረግ ነው። አመሰግናለሁ። መልካም። አቶ ጀዋር የአስቸኳይ ጊዜ ስብሰባ የሚያስፈልግበት ምንም ጉዳይ እየታየኝ አይደለም። ምንም አስቸኳይ ጉዳይ እያየሁ አይደለም። የሀገሪቷ መንግስት አለ። መንግስትና ጠቅላይ ሚኒስትሩ ስራ እየሰሩ ነው። አሁንም ወደ ቀውስ ለማስገባት እየተሞከረ እንደሆነ ነው የሚታየኝ። ዛሬ በኦሮሚያ፣ በደቡብ፣ በሶማሌ በተለያየ መልኩ በደህንነቶች የታገዙ አመጾችና ግጭቶች እየተካሄዱ ነው። ይሄም ከስልጣን እየወረዱ ያሉ ግለሰቦችና የኔትወርኮች የጠቅላይ ሚኒስትሩን ሙከራና የሀገሪቷን ሙከራ ለማኮላሸትና ወደ ኋላ ለመመለስ የሚያደርጉት ሂደት ነው። በነገራችን ላይ እኔ የዶክተር አብይ ከፍተኛ ተቺ እንደሆንኩ ብዙ ሰዎች ያውቃሉ። ግን የሀገራችን ወደ ዲሞክራሲ የምታደርገው ለውጥ ለማደናቀፍ በህወሓትም ሆነ በማንኛውም ወገን የሚደረግን ትንኮሳና ሸር መቃወምና የማኮላሸት ስራችንን የምንቀጥል መሆኑን ሰው ሊገነዘብ ይገባል። በዚህ ላይ ለትግራይም ሆነ ለህወሓት ባለስልጣናት መናገር እንፈልገው በጥንቃቄ መሄድ አስፈላጊ ነው። አሁን እየመጣ ያለው ለውጥ ለህወሓትም ለኢህአዴግም ለኢትዮጵያም ጥሩ ነው፣ መደገፍ አለበት። መልካም፣ መደናቀፍ የለበትም ነው። መልካም። የህወሓት ማዕከላዊ ኮሚቴ መግለጫ ተንተርሶ በኢትዮጵያ ወቅታዊ ጉዳይ ላይ ላደረጋችሁት ክርክር ለጊዜያቸው አመሰግናለሁ። ንግግሩ ይቀጥላል። አቶ ጃዋር መሐመድ፣ አቶ አሉላ ሰለሞን ዜርስልኝ። እናመሰግናለን። አሉላ እናመሰግናለን። አድማጮች፣ ክርክሩ አልተቋጨም። ሁለቱ ተከራካሪዎች በሌሎች አነጋጋሪ የወቅቱ የፖለቲካ ጭብጦች ዙሪያ ያደረጉትን ሞቅ ያለ ክርክር ጨምሮ ተከታዩን በመጪው ሳምንት እናቀርባለን። ለአሁኑ የአሉላን እንግዶች አቶ ጃዋር መሐመድንና አቶ አሉላ ሰሎሞንን ለተሳትፏቸው እናመሰግናለን።